ሰላም ጋይሶች ዛሬ ሁለት ነገር ማሳያችሁ ይሆናል። አንደኛው ክላን እንመሰርታለን፣ ሌላኛው ደግሞ የአንድ ምስጢር ነግራችኋለሁ ማለት ነው። መጀመሪያ ክላን መስርት። ለእናንተ ስል ነው ይሄን ክላን ማቋርጠውና ከኛ ክላን ቶሎ ቶሎ ገባ በሉልኝ ነው የምላችሁ። እና ክላኑን ከማየታችን በፊት ድሪም ስታሮችን የሳካል ግዘው እና በመቀጠል ደግሞ ኤጀንት ወልት ማዳ ነው። ሁለት ነው ያለኝ፣ አንዱን ነካዋለሁ። እንዳላዘግያቸው እነካካዋለሁ ቶሎ ቶሎ። ኢኩዌሊያንስ ሁለቱንም አጥቂን የሰጠኝ ምን ማድረግ አይቻልም፣ ግን አስተውሱ። ለእናንተ ስል ነው ይሄን አካውንት ማቋርጠው ነግሬያችኋለሁ። ለእናንተ ስል ነው ብሩን እኮ ለቀቀው ዝም ብዬ እና ማን መጀመሪያ ላይ እንዳታሳፍሩኝ በደንብ ተጫወቱ እና እዚህ ጋር እየገባችሁ እኔ ክሬት ነው ማድረገው ኢትዮጵያ አት ማንቸስተር ልበለው ማንቸስተር ነው የምገባው። ከዛ ቲም ሬቲንጋቸው ከ55 በላይ ነው፣ ችግር የለውም። ግን ይሄ ነገር ሚኒመም ራንክ 20 ቢሆን አሪፍ ነው ማለት ሚኒመም ራንካቸው 20 ያለው ነው እንትን ማለት ቲም ሬቲንጋቸው እስከ 85 ድረስ አድርገዋለሁ። እና ሚኒመም ቀይረው ምክንያቱም በጣም የሚያል ደስ የሚል ነገር ናቸው። ይሄኛው ይሻላል ብዬ አስባለሁ። በቃ እንደዚህ ቢሆን ይሄኛው ከለሩን ይሄኛው ሰማያዊ ቢሆን ይሄኛው ጥቁር አይሲ እንኳን ነጭ ነው። በቃ ይሄ ክላን ይከፈታል እና ክላኑም ተከፍቷል። የዚህ ክላን መቀላቀል የምትፈልጉ ካላችሁ እዚህ ጋር በምታዩት አካውንት ቴሌግራም ላይ በመግባት እንትን ላይ ማየት ትችላላችሁ። በእኔ ይሄንን የማደርገው አሁን ኮድ ለቅላችሁና በኋላ አንድ ሰዓት ላይ ኮድ የምለቅ ይሆናል ማለት ነው። እናም ሚስጥሩን ደግሞ ከማሳየቴ በፊት ሚስጥሩ የሚሰራላችሁ ለእናንተ የሚሰራላችሁ ከሆነ ሚስጥሩ ላይክ ሰብስክራይብ ታደርጉኛላችሁ። እናም ከዚህም ክላኑ በእንትን ትሉልኛላችሁ ማለት ነው፣ ትጫወታላችሁ። ሚስጥሩን እኔ ኤግዚቢሽን ማሽ ማድረገው ምክንያቱም ጨዋታ ልጫወት ስለሆነ ስለ ክላኑ ይጠቅመኝ ላሳያችሁ። ይኸው ስክሪኑን እንደዚህ እያንቀሳቀሳችሁ ስቲኩን ጫን ትሉታላችሁ ተጫዋችን በያዘው ቦታ። ይኸው እዩት፣ ይቀማሉ። ሁለት ተጫዋች አንድ ጊዜ እንዲሁ ይቀማ ማድረግ እንደዚህ ትችላላችሁ ማለት ነው። እናም ይሄ ነው የዛሬ ቪዲዮ። ያልገባችሁ ነገር ካለ ኮሜንት ላይ በመጻፍ እንትን ትሉልኛላችሁ ማለት ነው። የዛሬ ቪዲዮአችን ግን ይሄን ከማሳየት በፊት አንድ ነገር የክላን ጥቅም ላሳያችሁ። የክላን ጥቅሙ የሚሆነው በመጀመሪያ እዚህ ጋር እንደምታዩት እነዚህ ለስጦታዎች መስጠት ይችላል። አሁን ላይ ድሪም ኤጀንት ስታር ተጨምሮበታል። የጎደለ ነገር የለውም። እንደምታዩት ሁሉም የነበረው ነገር ናቸው። እናም እንደዚህ ማድረግ ነው። የክላን ሪደር ማድረግ ይችላል እናንተን እና በፍጥነት ገባ እንድትሉላችኋለሁ። የዛሬ ቪዲዮአችን ይመስል ነበረ።